ሰላም የፀጉሬ ቲዩብ ቤተሰቦች እንዴት ናችሁ? ይህን ቪዲዮ ከመስራቴ በፊት ማለት ነው በጣም ቁጭት ውስጥ ነበርኩ። በጣም ምን እንደ ቆጨኝ ታውቃላችሁ? ከ2 ዓመት በፊት ማለት ነው ይሄ ፀጉር አልነበረኝም። ከ2 ዓመት በፊት ፀጉሬ እንደዚህ አልነበረም። መስኪ ቲዩብን የሚያውቃት ሰው ካለ መስኪ ቲዩብን ዩቲዩብ ላይ ያገኘዋትና ስለ ፀጉር በጣም ብዙ ነገር ትሰራለች። በጣም የሚያምር ጤናማ የሆነ ፀጉር ነው ያላት እና ከመስኪ ቲዩብ ጋር ቻሌንጅ ጀመርኩ ማለት ነው። ቻሌንጅ ጀምሬ አላቋረጥኩም። ከዚህ በፊት ግድ አይሰጠኝም ስለ ፀጉር ያገኘሁትን ቅባት እቀባለሁ። ውህድ የሆነ ሳምንት ተቀብቼ በወረት የሆነ ሳምንት አቆማለሁ። ፀጉሬ ሲነቃቀል ትኩረት አላደርግም፣ ሲሰባበር ለምን አልልም እና ከሷ ጋር ከጀመርኩ በኋላ ማለት ነው ልክ በ2 ዓመቱ ይሄን ውጤት አየሁኝ። እና ምን እንደቆጨኝ ታውቃላችሁ? ከ2 ዓመት በፊት እንክብካቤ ሲጀምር ቪዲዮ ሪከርድ አለማድረጌ፣ ገና ሀብዬ ሲጀምር ጀምሬ ቢሆን ኖሮ ውጤቱ አሁን ላይ ቀጥታ ቢታይልኝ ፀጉር በተፈጥሮ ነው እንጂ በእንክብካቤ አያድግም የሚሉ ብዙ ሰዎች ስላሉ ለነሱ አትሊስት ማስረጃ ይሆነኝ ነበረ። ኦልሬዲ እኔ ፀጉሩን መንከባከብ ለማይፈልግ ሌዚ ለሆነ ሰው 1 ወር ተንከባክቦ ውጤት ለሚፈልግ ሰው አይደለም ይህን ነገር ይዤ የመጣሁት። በትዕግስት ኦልሬዲ ፀጉር ውጤት ኖሮም አልኖሮም ራስን እንደ መንከባከብ የሚያስደስት ነገር የለም እና ከኔ ጋር ቻሌንጅ መጀመር ለሚፈልግ ሰው አትሊስት ለ6 ወር እኔ እያንዳንዱ በ2 ዓመት የተጠቀምኩትን ውህድ፣ የቅባት አይነት፣ ኬር ማደርግበትን መንገድ ሼር ማድረግ ፈልጋለሁ። እናም ይሄን ቪዲዮ መስራት ከመጀመሪያ በፊት አላማ የለኝም ሶሻል ሚዲያ ላይ ይዤ መውጣት። ግን ደግሞ በዙሪያ ላሉ ሰዎች፣ ለቤተሰቦች፣ ለሌላም ሰው የተጠቀምኩትን ተናግሬ ረጅም ፀጉር የሚያምር ፀጉር ይኖራችሁ ብዬ መምከር እችላለሁ። ግን ለብዙ ሰው ማስተላለፍ እችላለሁ ይሄን ሶሻል ሚዲያ ተጠቅሜ አይደለም። ያንን በማሰብ ነው ይሄን ዩቲዩብ ቻናል ዛሬ አዲስ የከፈትኩት። እናም እያንዳንዱ የምጠቀመውን ውህድ፣ ቅባቶች፣ ኬር ማደርግበትን መንገድ ከቻልኩ በየሳምንቱ ካልቻልኩ በየ2 ሳምንቱ ሰዓቱን ጊዜውን ጠብቄ ሼር ማድረግ ፈልጋለሁ። እናም ኢንተረስቱ ላላችሁ ሰዎች የ6 ወር ቻሌንጅ ጀምሩና ውጤቱን ካላያችሁ ውቀሱኝ። የምሬን ነው። እኔ በጣም ማለት በውጤቱ በጣም ነው ደስ የሚላችሁ። በነገራችን ላይ በተፈጥሮ ፀጉር ተሰጣችሁም አልተሰጣችሁም የእናንተ ጥረት ካልተጨመረበት ያላችሁም ይጠፋል። በነገራችን ላይ እንኳን ሊጨመርላችሁ። እናም ከኔ ጋር የ6 ወር ቻሌንጅ መጀመር ለምትፈልጉ እኔ ዋና ለፀጉር የጠቀሙት የምላቸውን ውህዶች፣ ለፀጉር ምን ያስፈልጋል ምን አያስፈልግም የሚሉትን አንድ ባንድ ሼር ላደርጋችሁ ፈልጋለሁ። ያ የሚሆነው ግን ኢንተረስት ያለውን ሰው አይቼ እናንተ ሰብስክራይብ አድርጋችሁኝ አበረታታችሁኝ ሲሆን ነው። ዛሬን ቪዲዮ ከለቀኩኝ በኋላ ውህዶችን እየሰራሁኝ መልቀቅ እጀምራለሁ ማለት ነው። እና አንድ እኔ መናገር የምፈልገው ነገር የሆነ ምግብ በልተን ሆዳችን ቢያመን ወይ ምግቡ ባይስማማን ቀጥታ ልናስብ የምንችለው ዛሬ ምን በልቼ ነው። እና ፀጉራችን በዛ ልክ አናስበውም። ፀጉራችን ሲነቃቀል፣ ሲሰባበር ወይም እድገቱ ወደ ታች ሲሄድ ምን አጉድዬበት ነው ብለን አናስብም። ምክንያቱም ይሄ እንደ ከሌላው አካላችን እኩል አናየውም እንጂ ፀጉራችን ከሌሎቹ አካሎቻችን እኩል የምንመገበው ምግብ፣ ከላይ የምንቀባው ቅባት፣ ኢቭን አስተሳሰባችን ይወስነዋል። በጣም ስትረስ ያለብን ሰዎች፣ ሁሌ የምንጨናነቅ የምንበሳጭ ከሆነ እያየነው አናታችን ባዶ እየሆነ ይሄዳል እና እነዛ ነገሮች ማወቅ ያስፈልጋል ፀጉር እንክብካቤ ከመጀመራችን በፊት። እናም እኔ ከቲዮሪ እስከ ፕራክቲካሉ ሼር ላደርጋችሁ በፈቃደኝነት ተዘጋጅቻለሁ። እናም ወዳችሁ ስለምትከታተሉኝ፣ ሰብስክራይብ ስለምታደርጉኝ አመሰግናለሁ። ደህና ቆዩልኝ።